الله صلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. ዛሬ ኢደል አድሃ 1445ኛው የኢደል አረፋ በዓል ላይ ነው የተገናኘነው። እንኳን አደረሳችሁ። እንኳን ኢትዮጵያንሲ አፋን ኦሮሞቲን ጉያ ሀራቲን በጋ ኢስኒን ገሄ ጀዳ ኢደል አረፋ ቆቦ ቶኮ ፊ ዲባ አፍተሚሸ በጋ ኢስኒን ገሄ ጀና በገኑን ገሄ kanaan asine warra sitti argamne kun hundi idal arafaadha akkasitti wal agarre. Kanaafuu yaada ibsinutu jira, yaada sadeen keessaa itti fufna jechaadha. Itti aansee amma hundi keenya jalqabna jechaadha. Assalaamu alaikum warahmatullahi wabarakatuh. Abbaarraa jammarraa nuti madrasaa nu nama sulultaarraa dabarsaa jirra. Sulultaa madrasaa masjid Abu Bakar Sarai Karisistu Jole Kenara jalqabna jechaadha. Isi affeerra jechaadha. Assalamualaikum warahmatullahi wabarakatuh. Basululta ከተማ ነው የምንገኘው። የኢደል አረፋን ምክንያት በማድረግ ኡስታዛችን እዚህ ትገኛለች። ኡስታዝን ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም። ራስሽን ብታስተዋውቂ ያለሽበትን ቦታ እና የመጣሽበት ዛሬ ሁኔታ ገጽ ብታረጊልን። ሰላም አለይኩም። ወአለይኩም ሰላም ቢስሚላህ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። አልሐምዱሊላህ ወሐደ ሰላት ሰላም አላ መን ነቢይና ባዕድ አመ ባዕድ። እኔ ስሜ መዲና ምናል እባላለሁ። የመጣሁትኝ የተወለድኩበት ሀገር አማራ ክልል ነው ያለሁኝ። አሁን ሱሉልታ ከተማ ነው። ሱሉልታ ከተማ ካጅማ አቡበከር መስጂድ አካባቢ ነው የምኖረው ማለት ነው። ግን መጀመሪያ ላይ የክርስትና ሃይማኖት ተከታይ ነበርኩ። አሁን ወደ እስልምና ከመጣሁ ረጅም ጊዜ ሆኖኛል። በዚህ ጊዜ ሳውዲ አረቢያ ነበርኩ ያለሁት። እዛ ሆኜ ቁርአን ተማርኩና አክትሜ ወደዚህ መጣሁኝ ማለት ነው። ወደዚህ መጥቼ ሱሉልታ ከተማ ላይ ስኖር መስጂድ አቡበከር ካጅማ መስጂድ አቡበከር ላይ አካባቢ ስኖር ቤቴ ውስጥ የተወሰኑ ጎረቤቶች ምናምን ያሰባሰብኩ አንድ 20 ተማሪ ይዤ አቀራ ነበር። አሁን ደግሞ ከተወሰነ ጊዜ በኋላ 40 ምናምን ተማሪ ይዤ ያስተማርኩ እያለ 1-2 አመት እንደሰራሁኝ ኡስታዝ አብዱል አዚዝ እሳቸው መጡና ከሰፈራችን እንደዚህ አይነት ኡስታዝ አለች ምናምን የሚል ወሬ ሲሰሙ እኔ ጋር መጡና ምን መስጂድ መግባትና ማስተማር ትፈልጊያለሽ ወይስ እዚሁ ማስተማር ነው የምትፈልጊ ብለው ጥያቄ ያቀረቡልኝ። እኔ መስጂድ ውስጥ ገብቼ ተማሪዎችም እዛው አብረውኝ እንዲማሩ እኔም ብዙ ነገሮች ማወቅና መማር ስለ እስላም ስለምፈልግ እገባለሁ መስጂድ አልኳቸው። ከዛ በአጭር ጊዜ ውስጥ መስጂድ ውስጥ ገባሁ። መስጂድ ውስጥ ገብቼ እያስተማርን ያለን ቢያንስ ከ100 ያላነሱ ተማሪዎች ነው የምናስተምር የነበር ማለት ነው። ክረምት ላይም ኮርስ እየተሰጠ አካዳሚ ትምህርትም የኛውንም አብረን እያስተማር ፍቅህ፣ ሲራ፣ ተውሂድ እነዚህን የመሳሰሉ ተርቢያ እነሱን እያስተማሩ ክረምት ላይ ኮርስ ነበረ። ከዛም እስካሁን እንደቀጠለ ነው። ቤት ውስጥም እያቀራው እናቶች ከ5 በላይ የሚሆኑ እናቶች ያከተሙ ነበሩ። ከ10 በላይ የሚሆኑ ደግሞ ልጆች ያከተሙ ነበሩ። አሁን ደግሞ እዚህ መስጂድ መጣው አክተመው ሐፊዙ ነው። ቀንም ብቻ ሳይሆን አዳርም ተጀምሯል ማለት ነው ሂፍዝ እዚህ መስጂድ ላይ እና ይሄን እድል በማግኘታችን ደስተኛ ነን። በዚህ ምክንያት በዚህ ሰበብ ሆኖ ይሄ መስጂድና መድረሳ ተቆቁሞ እስልምና ከምንም በላይ ዕውቀት የሰጠ እስልምና ነው። ሁሉም እናቶች ሁሉም አባቶች ልጆች ሳይቀር
ሁሉንም እስልምና የሚፈቅደውን ነገር ጥሩ ነገርም ሆነ ምንም ሆነ አውቀን ለልጆቻችንና ለኡማው ይሄ መድረሳ ይሄ መስጂድ በደንብ ተሰርቶና ተቋቁሞ እንዳይ ነው እኔም የምፈልገው። እኔም ብዙ ነገር ማወቅና መማር ፈልጋለሁ። ሌላውም ሰው እንደዛ መሆን እንዳለበት እስልምና ከምንም በላይ ሰላም ነው፣ ደስታ ነው። ጥሩ ህይወት መኖር የሚፈልግ ሰው እስልምናም የያዘ ሰው ነው እንደኔ ያገማመት ማለት ነው። ሁሌ በምሰራቸው ነገሮች ሁሉ ደስታ ይሰማኛል። ወደፊትም ደግሞ የበለጠ ሆኖ ይሄ መስጂድ ተሰርቶ እውቀትን የሰው ልጅ አላህ Subhanahu Wa Ta'ala ትልቅ ቦታ እንደሰጠው ሁሉ እኛም እንድንተገብረው አውቀን ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ከናንተ ሁሉ በላጩ ቁርአንን አውቆ ያሳወቀ ነው ብለዋል። ስለዚህ ይሄንን በመጠቀም ይሄን እድል እንዳያልፈን ልጆቻችንም ከኛ የበለጠ ሆነው ደግሞ መሰረት የምትሆን እናት ናትና ለልጆቿ ይሄን ትምህርት በዚህ እንዳይቋረጥ ጠንከር ያሉ ኡስታዞችና ቦታውም ተመቻችቶ ማደሪያውም ተመቻችቶላቸው ልጆች በደንብ ክትትል ተደርጎ ለኡማው እንዲተርፉና ለወደፊቱ ደግሞ የበለጠ የኡማው ደስታ እንዲሆን እመኛለሁ። ስላዳመጣችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ ተክቢር አንድ ጊዜ አላሁ አክበር። እህታችን ወደ እስልምና ለማወቅ ለመማር ነበረ ወደዚህ የመጣችው። አሁን ደግሞ ማሻአላህ አውቃ ተምራ አስተማሪ ሆና የሆነ ቁርአን ቀርሳ ጨርሳ ሐፊዘል ቁርአን ጨርሳ ልጆቻችንን አስቀርታ እናቶችም እዚህ አካባቢ ላይ በሶሎታ አካባቢ ላይ ያስቀራች ነው። አሁን ሐፊዘል ቁርአን ልጆችም አሉልን። ለዚህ ደረጃ በቅታለች ማለት ነው። ከክርስትና ወደ እስልምና መጣ። አልহামዱሊላህ ተክቢራ አላሁ አክበር። በጣም ደስ የሚል ነው። ኢንሻአላህ እንደዚህ አይነቶችም ሌሎቹም እስልምና ለመቀበል ዝግጁ ሆነው እየጠበቀ ነው ያለው። ቀጣይ እንግዲህ በኦሮምኛ ይሄንን እንቀጥላለን እህቶቻችን። ሰላም አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ አሽረፊል አንቢያኢ ወል ሙርሰሊን ነቢይና ሙሐመድ ወዐላ አሊሂ ወአስሐቢሂ ወሰለም አጅመዒን አማ በዕድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ani maqaan koo Aafiyaa Abdurrahmaan jedhama. Bakkin itti dhaladhe Jimmaa magaalaa Gaattiraa. Bakkin amma jiraachaa jiru magaalaa Sulultaa keessadha. Hordoftoonni amantaa Muslimaa hundi keessan kan asnaa wajjin ta'aa jirtanus kan TV foddaa irraan mana keessan teessanii na daawwachaa jirtan baga Rabbiin guyyaa Iid al-Arafaa bara 1445tiin isin ga'ee ittiin nu ga'een isin jedha. Kanatti aansuudhaan immoo وقال الله تعالى في القرآن الكريم يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. درواني والإفدامن صدى ربيتي كانت أنسون مو واي معيانا كان إلى الجزء واي حقا أولاران تقوس نفدبتشو بربادا كيسوماو يرو أيانا كان أولا إلالاني حقا إساء بوتون كان waaqabuu fi kan waa hin qabne akka wal qixxaatuuf kan qalachuu hin dandeenye kan waa argachuu hin dandeenye illee in jira. Kana keessa akka haqa ollaa eeggatanii kan waa hin qabne ilaaltanuuf kana filadhee irraa isiniif dubbadha jechuu barbaadeetan. Ollaan keenya haqa nurraa qaba. Ollaa fira ta'ee haqa kan fira ta'ee muslima kan ta'e haqa sadii nurraa qaba. Haqa islaamummaa, haqa firummaa fi haqa ollummaa nurraa qaba. Kan fira hin taane muslima ta'e haqa lama nurraa qaba. Haqa islaamummaa fi haqa ollummaa nurraa qaba. Kaafirrilleen haqa nurraa qabdi, haqa tokko nurraa qabdi. Haqa ollummaa nurraa qabdi. Haqa kaafiraa yeroo jedhu immoo ayyaana jara wajjin ayyaaneffadhaa isiniin jechuu kooliti. Waanuma qabda nurraa qoodaa fi haquma jaraa
eegaa wajjin nyaachuu wajjin dhuguunis hin danda'ama. Ayyaana jaraa wajjin quraana keessattis hadiisa keessattis wanti ayyaana jaraa wajjin kan jara ayyaaneffadhaan hin jedhe hin jiru. Haa ta'u garuu haqa jaraa immoo eeguun nurratti dirqama. Kanaaf quraana keessattis akkana jedhe Rabbiin واعبدوا الله ولا تشركوا به شيئا وبالوالدين إحسانا وبذي القربى واليتامى والمساكين والجار ذي القربى والجار الجنب والصاحب بالجنب وابن السبيل وما ملكت أيمانكم. ربي جبرا ننجل إساتي وانك إنديسنا ننجل ربي هذا أبا كيسانيتي تولا ولا فراكي كيسانيتي تولا ولا يتامات تولا ولا مسكينة تولا ولا ننجل ربي كينيا سبحانه وتعالى فراء سنراء اتفاقو ولا سنراء اتفاقو ولا سنتي تولا ولا صاحبة وجين كراديم تنتي تولا ولا وجو وجين كراديم تن كان وافركا إن كم أكاس جتون كان وافركا إن كم نجراتو إملا برومتي سني وجين جنتني وفي كيسنيات تني أكاسمتي إيسون برباتي سويتشو لكناف كان صاحبة وجين كراديم تنوس itti tola oolaa kan qophaa isaa karaa deemuttis tola oolaa waan mirgi keessan handhuunfatu nun jedha. Hadiisa Aishaa fi Ibn Umar odeessan Rabbiin jara lamman irraa haa jaallatu qaalani jedhe qaala Rasuulullaahi sallallahu alayhi wasallam ergamaan Rabbii akkana nun jedhe maa zaala Jibriilu waa hin damne yuusiinii naaf dhaamu hattaa wanantu annahu sayuwarrithuhu hanga an se'u tokko waa'ee ollaarraa naaf dhaamu hin dhiisne hanga an ollaan ollaa dhaala jedhee se'u tokko ergamaan Rabbii akkas jedhe Jibriil nuuf dhaamuu hin dhiisne waan inni waa'ee ollaa irra deddeebi'ee dhaameef hanga an ollaan ollaa dhaala jedhee se'u tokko naaf dhaamuu hin dhiifne jedhe. متفق عليه البخاري في مسلم ترتي وليقة عن أبي هريرة رضي الله عنه حديث براكي ستس أبا هريرة وديفنه قال رسول الله صلى الله عليه وسلم ارجم ربي جريج والله لا يؤمن والله لا يؤمن والله لا يؤمن جد يا رسل يا رجل ديبي والله إن أمني والله إن أمني والله إن أمني جد ارجم ربي قلت من يا رسول الله جلني صاغا أين إني أمن يكون يا إرجم ربي جلني الذي لا يأمن جاره بوائقه إساه أمن أولان إساه همت إسارة جلني همت إسارة جتون أولان إساه كان إساه إن أمن جتون وقوني منا بئي ollaan kiyya sun mana jira qe'ee jira ijoollee koorraan miidhaa geessisaa laata maatii kiyyarraan qe'ee kiyyarraan miidhaa geessisaa laata jedhamee namni itti yaadda'amu tokko jira hammeenya isaarraa jechuudha. Ollaan akkas shakkamu kun hin amanne silaa namtichi sun nagaa ta'e silaa inumaa shakkamu ishoo inni qe'ee jira hadha qe'een koo maan ta'u naaf eega jedhamaayyuu namni sun waan sila shakkamuuf يا إنما يا دسمني كثير أمانية جدا متفق عليه حديث بخاري مسلم ترتي وليقل وعن أبي ذر قال أبا ذر من جده ربي صلى الله جالته قال رسول الله صلى الله عليه وسلم ارجم ربي يا أبا ذر نانجد ارجم ربيته يا أبا ذر جدينا واني جد أبا ذر إذا طبخت مرقة وقامرك الأفلتي فأكثر ماءه بشان اتباعي سينان جدي هكذا ما براس كأولاف نمو وانو مسيقو فقاو ينقلتين وقامرك يقلت بشان اتباعي سي ثم عاهد من جيرانك eegantanaa tuttuu adhuwarra mana ollaa keetii jedheen bishaan itti baay'isi yookaan
waan wajjin nyaadhu yookaan saanaatti illee naqi geessiif jechuu barbaadeetti. Wama akkanaatti totto'adhu yeroo jedhu itti baay'isii yeroo jedhu nama ollaa kan kee akka ga'uuf itti baay'isii jedha. Wafii riwaayatiin lahu ammas oduudhuma abaazarriif ta'e keessatti inna khaliilii sallallahu alayhi wasallam jedhe rasuulli jaalalleen kiyya jedhe abaazarriin jaalalleen isaa sallallahu alayhi wasallam jaalalleen kiyya jedhe wa awsaanii naaf dhaame إذا طبخت مرقة وقا مرقي أفيلتي فأكثر ماءه بشان اتبايسي ثم انظر أهل بيت من جيرانك إيجان تنا إذا لي ورا أولا منكيتي جده أما اللي تقول هيرات نتفكاتا إن شاء الله حديث ما عائشة تفوق فسني جبلين سنرى جوافسة عائشة رضي الله ربي نسير جالته قالت جدته قلت يا رسول الله ننجل يا إرقى ربي قلت يا رسول الله ننجل يا إرقى ربي إن لي جارين أنا أقول لا لما تجرى فإلى أيهما أهدي جرى لمن كيسا إن في واكنا جتين قال نجدين نرجم ربي كان جدين إلى أقربهما منك بابا جرى لمان كيسا نما بلبل إسا ستي لأوتيف كني جدين رواه البخاري توديس سلا نياني إسين وفركاك أبدسون سلا من نما لما قاتي جرى ملاماني بكنت كانت نياني سيرا أبن منو متوقع وفقا أوانتيف كيسا جرى كميسين كنا جنان sabalballi isaa sitti dhiyootiif kennii jedheen maaliif hogguu mana keessatti nyaata godhannu ollaadhuma nutti dhiyootu irra foolii isaa itti urgaa'ee jennaan dhagaha malee isaasii foolii isaa dhaga'ee ijoolleen harkatti gunjaatee utuu godhanne jettee yookiin aazaa gootu jira akkasiitu jiranu irra dabarsanii ollaa achi fagootii kennuurra isa namatti dhiyootii kennuutu irra caalaadha jechuu nuuf dhaamanii jechuudha. Kanumaan isiniif dhaamuu barbaada inshaallahu ta'ala rabbiin nama haqaa ollaa eeggatee ittiin milkaa'u rabbiin nu haa godhu asuma irratti isiniif dhaaba. Assalaamu alaikum wa rahmatullahi wa barakatuh. Wa alaikum salaam wa rahmatullahi wa barakatuh. Takbira. ከዛ ላይ ከጎረቤቶቹ ዋናው ሁለት አይነት ነገር ነው። አንደኛ ጎረቤቶቹ ታማኝ መሆን አለባቸው። ታማኝ እስከሚሆኑ ድረስ ጎረቤቶቹን ማሳመን የግድ ይላል እስላም እና ታማኝ መሆን አለበት የሚል ላይ ነው ባጭሩ። ሌላው ደግሞ አንድ ሰው ምግብ ሰርቶ በበዓል ይሸታቸዋል ወይ ያቺ የሰራችው ሴት ምግብ አነስተኛ ምግብ ነው ያላት ለሁለተኛ ጎረቤት ልታደርስ የማትችል ከሆነ ለማድረስ ስለሸተታት እንኳን ውሃ ውስጥ ይጨመር ይብዛይ ማለት ለማዳረስ ያህል ይሄን ያህል ነው ሲልና ካለው ሁኔታ ላይ አዳርሰው እንዲያበሉ ሸቷቸዋል። ለሁለተኛ ጎረቤት ለሶስተኛ ጎረቤት ማድረስ ስለማትችል አጠገቧ ያለችን እንኳን ማስቀመስ አለባት። የሰራችው ከቤተሰቧ ቢያንሳት እንኳን ውሃ ጨምረባት እንድታደርስ የሚል ላይ ነው እህታችን የገለጸችልን ያለው። ማሻአላህ ነው። አላህ አክበር። እስልምና በጣም ለጎረቤት ሀቅ እስላም አይልም ክርስቲያን አይልም ማቅመስ አለበት ማቅረብ አለበት የታመነውን ማከም አለበት መቅበር አለበት። ይሄንን እስልምና ወዲያ አጋጣሚ ላይ እስልምና ሁሉን ያቀፈ ነው። ይሄንን እህታችን እዚህ ላይ የገለጸችልን ቀጣይ እህታችን ትቀጥላለች። Bismillah, salatu wassalamu ala rasulillah sallallahu alaihi wasallam. Sirriidha akka hadiisa isiin himte achitti hadiisa baay'eetu illee waa'ee haqa ollaa kana baay'ee jabeessa. Fira haadha kan kee abbaa kan keessa fagoo sirra jirurraa ollaa kan keetu yeroo ati bakkee baate ilmaan kan keetiifis gaddaa gammachuuttis yoo ati duute uummanni sirratti jigee kan dafee sirraa kaasu haati kee abbaan kee dhagaheen kan dafee sirraa kaasu kan dafee balaa kanaaf si qaqqabatu kan gammachuu kee siif simatu dafee ollaadha jechaadha. Akka namni yookiin keessa galee hadiisa kana gad laallee jennetti baay'ee
akkaataan Islaamaa kun haqa ollaa kanarratti akka inni itti jabeesse yeroo gallaallu baay'ee itti hojjetaa nutti fakkaata. Garuu haala amma dubbatamaa jiru keessaa hadiisa baay'eetu kana nu bayaansaa. Waan qabnu ijoolleen keenya waan ijoolleen keenya qabdu ijoolleen ollaa keenya dhabuu dandeessi, irratti hawwuu dandeessi. Waan nuti nyaata hojjetanne ollaan kun ijoolleen ollaa kun gunja'uu dandeessi. Afata manaallee wanta qalbiin namaa cabu jira. Waan akkanaa keessatti guyyaa ayyaana nam tokko anoo waan qabu jedheetu hiida fa'aa dhaquu dhiisuu danda'a. Anoo uffanni kan koo aroogeedha akkasitti dhaqee nama keessaa ijoolleen kan koos gadi cabdii sammuun si hamileen isiin kufaa jedheeti namni gadi bahuu dhiisuu danda'a. Kanaaf ayyaana dura dursinee ofii kan keenya ollaan keenya kun akkamitti jira laata? Wanti inni nyaatu, wanti inni dhugu, wanti inni uffatu haadha manaatii kaasee hanga abbaa manaatti. Maaltu nurraa eegama nummoo hamma qabnu kana qoonnee fi ittiin geenyee fi akkuma mana keenya keessaatti mana isaa dhaqnee illee ofii keenya dhaqnee illee akka haadha keenya abbaa keenyatti waa qabannee inni dubbisnu ollaa keenya kanas dhaqnee dubbisnee hamilee itti horuu qabnaa isa jedhu yaaduma xiqqoo man kaasaa. Assalaamu alaikum warahmatullahi wabarakatuh. Assalamu alaikum warahmatullahi wabarakatuh. Maqaan kee Faayiqaa Faajil jedhama. Wanni ani amma isin dhiyeessu haqa abbaa warraati. بسم الله الصلاة والسلام على رسول الله. وعن أبي هريرة رضي الله عنه أن النبي قال رسول الله صلى الله عليه وسلم أبا هريرة رأودي فمن ربي سان الراحة جالة إذا دعا رجل امرأة إلى فراشه أبا مناكتوكو هذا منايسا كر فراشة تيامي فلم تأتيه فبات غضبان عليها لأنة الملائكة حتى تصبح هاتي مناس هو دفتيهن إهاتنيف هوشيهن جدينين haga lafti bari'utti haga ganamaatti maleekan isii abaaraa bulaa jechuudha. Kana jechuun immoo haqi abbaa warraa baay'ee ulfaataadha. Osooyyuu ka biddeena dalagaatti jirru taaneyyuu eelee qabsiisnee jechuun sandhaamsinee deemnee dhihaatu fi qabnaa jechuudha. Hadisni lammaffaa immoo waan Umar radiyallahu anhu anna nabiyya sallallahu alayhi wa sallam. Umar radiyallahu anhu isaan irraa odeeffame kullukum raa'in wa kullukum mas'uulun hundi keessaniyyuu tikseedha mana keessanirraa wa kullukum mas'uulun hundi keessaniyyuu itti gaafatamaadha mana keessaniif. An raa'iyatihi wal amiiru raa'in amiirri tikseedha mana isaati warrajulu raa'in namtichi tikseedha mana isaa keessatti alaa ahli beetihaa haadha manaa isaarratti. والمرأة رائية على بيتها دبرتين اللي تكسيد من شيرت زوجها وولدها الموسي هذا مناسي في هذا مناسارت في الموسي سارت اللي فكلكم رائن هندي كيسانو اتقافة معدا وكلكم مسؤول عن رائيته هندي كيسانو تكسيد من كيساني في جتو كان جتو نموتو هاتي منا أبا منا شيرتي itti gaafatamummaa mana isii hundaa akka ijoollee isiillee irratti dhiisuu hin qabdu. Haala baruuf barsiisuu irratti ijoolleen isii har'a madrasaadha maal qaraatan jettee gaafatuu ni qabdi mana barumsaa irratti illee akkasumatti. Kanam hundayyuu abbaa manaa isaa isii irratti bicha gatuu hin qabdu jechuudha. Waan Abi Hurayrata radiyallahu anhu anna nabiyya sallallahu alayhi wasallam qaala law kunta imra'a ahadan an yasjuda li ahadi imra'atan lilmar'atu an tasjuda li zawjiha jedhan. Kana jechuun immootu osoo rabbiif abbaa manaatiif ka salaatamu taate haati manaa dammootu abbaa manaa isiitiif salaattii jedhan. Waan Ummu Salmata radiyallahu anhu قالت قال رسول الله صلى الله عليه وسلم أيما امرأة ماتت وزوجها أن راد دخلت الجنة هاتي مناتك صلاة سي سلانن صوم إسي صومنن فدي أبا منا إسي قونن وصبا منا إسي الرجالة فوق أمري تاتو إسين كجنة تاتي جلن ሴት ባለትዳር ከጾመች ከሰገደች የባለ ሀቅ ከፈጸመች በዛ ላይ ያለች ብትሞት እሷ የጀነት ናት ይባላል። አላህ ይወፍቀን ኢንሻአላህ። ሌላው እንዲወፍቅ ምኞታችን ነው። ቢላህ ሰላቱ ሰላሙ አላ ረሱሉላህ ሰለላሁ ዐለይሂ ወሰለም። በቅድሚያ እንኳን ለ1445ኛው የኢድ አል አድሃ
በዓል በሰላም አደረሳችሁ ልል እወዳለሁ። ሌላው እህቴ እንደተናገረችው ነው። ሐዲሶቹ በሙሉ ስለ ባል ሐቅ ምን ያህል ከባድ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ተናግረዋል። እንዲሁም በቁርአናችን ላይ ትልቅ ቦታ ተሰጥቶት ስለ ባል ሐቅ ምን ያህል ክብደት እንዳለው ባልም በሚስቱ ላይ ሚስትም በባሏ ላይ ያላትን ሐቅ ሁሉም ተጋግዘው ልጆቻቸውን ቤቱንም መምራት እንዴት እንዳለበት ኢስላም አስቀምጦልናል። ኢስላም ሙሉ ነው። አልሐምዱሊላህ። አላህ ሱብሓነሁ ወተዓላ በቁርአኑ ላይ እንደሚለው አርረጁሉ ቀዋሙን ዐለ ኒሳ ይላል። ወንዶች በሴቶች ላይ ቀዋም ናቸው፣ የበላይ ናቸው። ቢማ ፈደለላሁ ቢሂም አላ ባዕድ አላህ በሰጣቸው ትሩፋቶች ወቢማ አንፈቁ አላ አምዋሊሂም በገንዘቡም በተሰጠው ነገር ላይ ቤቱን ሁሉን ነገር አሟልቶ ልጆቹን ባለቤቱንም ማስተዳደር እንዳለበት አላህ በቁርአኑ ላይ አበክሮ ይናገራል። እና ነብዩ ሰለላሁ ዐለይሂ ወሰለም የባልን ሐቅ አክብደው ሲናገሩ ቅድም እህቴም እንደተናገረችው ሰው ለሰው መስገድ ቢቻል ኑሮ ሚስትን ለባሏ እንድትሰግድ አዛት ነበረ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። የባል ሐቅ ምን ያህል ከባድና ከሱ ትዕዛዝ ውጭ ቤተሰቦቻችን እንዴት መጠበቅ እንዳለብን እኛ በጠበቅነው ነገር ሁሉ ተጠያቂ ነው፣ እሱም በጠበቀው ነገር ሁሉ ተጠያቂ ነውና ልጆቻችንን እንዴት ማሳደግ እንዳለብን እኛ በቤት ውስጥ ያለንን ሐላቃ በቤት ውስጥ ያለንን የተርቢያ አይነት የቤት አጠባበቅ መብቱን መጠበቅ ግዴታ ነው። ሱና ጾሞች እንኳን ከሱ ውጭ በሱ ፍቃድ ካልሆነ መጾም እንደማንችል ሐዲስ ይናገራል። ሱና ጾም ፈርድ አይደለም። ሱና ጾም እሱ በሚፈልገን ሰዓት ተጠርተን ዝግጁ ሆነን መገኘት ስላለብን ማለት ነው። የሱን ሐቅ ለመጠበቅ የሚያደርገው ኢስላም በጣም ከፍተኛ ቦታ አለውና አላህ የባሎቻችንን ሐቅ የምንወጣ አላህ ያድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሻአላህ አላሁ አክበር ማሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ ስሜ ጀሚላ ታጁር እባላለሁ። የምኖረው ሱሉልታ አበባ ጀርባ ነው እና አልሐምዱሊላህ ረቢል ዓለሚን በጣም ደስ ይላል። የማህበራዊ ህይወት የኛ ሰፈር ዳስፖራ ሰፈር በጣም ከሚገባ በላይ የሚያስደስት ሁሉም ማንኛውም በችግርም በደስታ ምንሰበሰብ ምንረዳዳ በጣም ከሚገባ በላይ የሚያስደስት የፍቅር መንፈስ አለን እና አልሐምዱሊላህ ረቢል ዓለሚን የቸገረን በመርዳት በአቅማችን የቻልነውን ነገር እየወጣን እያንኳንኳን እያንዳንድ ቤቱን እየጠየቅ የዛን ሰውን ችግር ለመቅጣት በጣም ትግል አለን እና ከሚገባው እና ይሄ የሚባል ነገር የለውም። ማንኛውም ዲያስፖራ ውስጥ የሚኖረው ከዳር እስከ ዳር ያለው በሩን እንኳን አንኳኩተን የለንም ብሎ የሚመልሰን የለም። በጣም የሚያስደስተኝ ነገር ቢኖር ከሰፈሬ ውስጥ እዚህ አካባቢ ላይ መኖሬ የበለጠ ደስታን ይሰጠኛል። አልሐምዱሊላህ ረቢል ዓለሚን ከሚገባ በላይ እና በጣም ደስተኛ ነኝ። አላህ በዚህ ላይ ደግሞ የበለጠ ፍቅራችንን እንዲጨምርልን እንድንደሰት እና መስጊዳችን ደግሞ በጣም የምመኘው ነገር ትልቁ ነገር ቢኖር መስጊድ አልአቡበከር ትልቅ መስጊድ ሆኖ ምንሰግድበት ልጆቻችን ተሰብስበው ታህፊዝ ቁርአን ሆነው ወጥተው እና አሁን ያለንበት ያው ቆርቆሮ በቆርቆሮ ነው መስጊዳችን ማለት ነው እና ቁርአን እንኳን ኡስታዛችን ለማስቀራት ለማሳፈዝ እንኳን በጣም ይከብዳል ያለው መሰረታዊ ነገሮች ማለት ነው። ያ ነገር በተቻለ መጠን ብንረዳና ያን ነገር ተተሳስበን በፍቅር እጅ ለእጅ ተደራርገን እህቶቻችንም ወንድሞቻችንም ያን ነገር ብናስተካክለው ልጆቻችንም ለመቅራት እኛም እናቶች ለመቅራት ዝግጁ እንሆናለን እና ትልቁ ነገር የመስጊዳችን ሁኔታ በጣም የሚያሳስበኝ ነገር የመስጊዳችን ሁኔታ ነው። እኔ እዚህ አካባቢ ቢያንስ 4 ዓመት ኖሬያለሁ እና በጣም ደስ የሚል
ድባብ አልነበረው ስለ መስጊዱ ማለት ነው። ሄደን እንኳን ለመስገድ በጣም እንትን ላይ ነበር። በአሁን ሰዓት ግን ደስ የሚል ኡስታዛችን ከመጡ በኋላ ደስ የሚል ድባብ አለው። ረመዳንን ደስ የሚል ድባብ ነው ያሳለፍነው። በፍቅር በደስታ መስጊዳችን ውስጥ ባለን ነገር ቤታችን ባፈራው ነገር እየሄድን እያፈጠርን ተሰብስበን እና እኔ እንጃ በአሁኑ የመጡልን ኡስታዞች እርግጠኛ ነኝ ካላ የተላኩልኝ ነው የሚመስለኝ። ማለትም ሼጣ ማለት ነው የሚገባ ሰብስበውንም ዲናችንን እንድናቅ በፊት እያወቅን ራሱ ስለ ዲናችን ወደ ቤታችን ነው የምንመለሰው። እንደዚህ ወተን ለመናገርም ሆነ ወተንም ተሰብስበን እንትን ለማለት የሆነ ችግር ያለብን ነገር ነበር። እሳቸው ግን ከመጡ እንግዲህ ግፋ ይባል 3 ወር የሚሞላቸው አይመስለኝም። በዚህ 3 ወር ውስጥ ግን በጣም ተለውጠናል። ዲያስፖራዎች የዲያስፖራ ሙስሊም ማሻአላህ ተባረከላህ አላህ በዚህ ይጨምርልን ከሚገባ በላይ በጣም በዚህ 3 ወር ውስጥ በጣም ተለውጠናል። ቤት ለቤት ተተዋውቀናል። ችግርተኛ እህታችን ጋር ሄደን አይዞሽ አለን ብለን ያለንን ያሌለንን አንድ ላይ በሀሳብ በመፈቃቀር እያረግን ነው ያለነው እና ኢንሻአላህ አላህ በዚህ ይጨምርልን ነው የምለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እኔ መምህር ታሊያ አህመድ እባላለሁ። ካጅማ ሱሉልታ ካጅማ ባጀርባ ነው የምኖረው። መምህርት ነኝ። እንኳን ለ1445ኛው ኢድ አልአድሃ አረፋ በዓል በሰላም አደረሳችሁ አደረሰን ይላለሁ። ኢድ ሙባረክ ብያለሁ። በዚህ አጋጣሚ ሱሉልታ ካጅማ ባጀርባ ላይ የሚገኘው የአቡበከር መስጂድ በአቅራቢያችን ይገኛል። እኛም እዛው አካባቢ ነው ወደ ሰላት የምንሄደው። ማሻአላህ እኔ ከመጣሁ 4 ዓመትን አሳልፌያለሁ። 4ኛ ዓመትን ይዣለሁ። ማህበራዊ ህይወትም ስለ ባለ ሀቅም ማውርተናል። ማህበራዊ ህይወቱም እጅግ በጣም ባማረና ቆንጆ በሆነ መልኩ ተገልጾልናል። የባለ ሀቅንም በተመለከተ እንዲሁ ሁላችንም አሁን ላይም ስለ ባለ ሀቅ አውርተናል። ቆንጆ ሐሳብ ሰጥተናል። እናመሰግናለን። ጠቅለል አድርገን ወደ ትምህርቱ ሁኔታ ስንገባ አቡበከር መስጂድ ሱሉልታ ላይ ካጅማ ባጀርባ የሚገኘው አቡበከር መስጂድ ላይ ዘንድሮ በ2015 ዓመተ ምህረት በመጅሊሱ ስር ሲሰጥ የነበረ ኮርስ ነበረ። ከዛ በፊት በ2014ም ተውፊቅ መስጂድ ላይ እና ቢላል መስጂድ አሸዋ ቢላል መስጂድ ሱሉልታን ዋናው ትልቁ መስጂድ አለ ተውፊቅ መስጂድ ላይ ትምህርት ስንሰጥ ነበር፣ ኮርሶች ስንሰጥ ነበረ። በመጅሊሱ ስር ነው ሳመር ኮርስ ይሰጥ ተብሎ ተማሪ ልጆቻችን አልባሌ ቦታ ላይ እንዳይውሉ በሚል ሐሳብ አመንጭተው በዲኑ አዘል ትምህርት ሲሰጥ ነበር። አቂዳ፣ ፍቂህ፣ ተውሂድ፣ ሲራ ሁሉም ሲሰጡ ነበር። እንዲሁም እንግሊሽ ኤንድ ማትማቲክስ ዓለማዊ አካዳሚክ ትምህርትም ሲሰጥ ስለነበረ አጋጣሚ በ2015 ዓመተ ምህረት የአቡበከር መስጂድ ተጠቃሚ ሆኖ ተማሪዎቹ ይሄን ኮርስ በኡስታዝ አብዱልአዚዝ በኡስታዛ መዲና አህመድ መዲና ምን አለ አማካኝነት አቂዳ፣ ተውሂድ፣ ፍቂህ፣ ሲራ ሲሰጥ ቆይቷል። አካዳሚውን ደግሞ መምህር አብዱሰላም ይባላል የኮምፒውተር ሳይንስ መምህር ነበሩ እና እኔ መምህር ታሊያ አህመድ ብናን ስንሰጥ ነበር። ሳመር ላይ ለ2 ወር ሐምሌና ነሐሴን ስንሰጥ ቆይተናል። ይህ ትልቅ ኒያማ ነው። ልጆቻችን ይህን እድል አግኝተው ክረምት ላይ ተጠቅመዋል። ሰርተፊኬትም ሽልማት ተበርክቶላቸዋል በወላጆች ስር ማለት ነው። ይህ ነገር መቀጠል አለበት። አሁንም ኢንሻአላህ ወደ መስጂዱ ስንገባ አቡበከር መስጂድ እጅግ በጣም ይቀረዋል። ካምና ታቻምና ከታቻምና አምና ካምናው ደግሞ ዘንድሮ በተሻለ መልኩ በየአመቱ ስንሰግድባት የነበረችው መስጂድ በጣም ትንሽ ቆርቆሮ በቆርቆሮ ነበረች። 2 ክፍል የሴቶችና የወንዶች ተብላ የተለያየች። ልክ በ2015 ደግሞ ከዛች ክላስ ከ2 ክፍል ቤት ወጥተን 200 ካሬ ላይ ቆርቆሮ በቆርቆሮ ቢሆንም 200 ካሬ ላይ ያረፈ መስጂድ በማህበረሰቡ በአቡበከር መስጂድ ዙሪያ በሚኖረው በነዋሪው ማህበረሰብ ተሰርቶ ረመዳንን የዛሬ ዓመት ረመዳንን ሊሾ ሳይለብስ ፒስታ በኮረኮንች ላይ ቢሆን ሰግደናል። ልዩነቱን አይተናል። ካምና ዘንዶ ደግሞ ሊሾ ሆኖ መስጂዱ በተሻለ መልኩ በችፑድ ሆኖ ሰግደንበታል። ዘንድሮም አልহামዱሊላህ በጥሩ ሁኔታ ላይ ኢንሻአላህ። ወደፊትስ ምንድነው ማድረግ ያለብን ብለን ስናስብ ይህ መስጂድ መድረሳችን ተሰርቶ ማየት እንፈልጋለን። ልጆቻችን በመድረሳ እኛ በመድረሳ እንድንቀራ አልተማርንም፣ ዕውቀት የለንም። እናቶችም ልጆችም ተማሩ ማለት አንችልም።
እኔ በራሴ ተማርኩ ማለት አልችልም። ኡስታዛ መዲና ገልጻልናለች። እሷ መማር ነው የምትፈልገው። ከክርስትና እምነት የመጣች ልጅ ነች። በጣም ብዙ ማወቅ ትፈልጋለች። እኛም ሌሎቻችን እናቶችም እንዲሁ ማወቅ እንፈልጋለን። ስለዚህ ይህ መስጂድ መድረሳው ተሰርቶልን እንድንቀራ መስጂዱ ቆንጆ ነው ተሰርቶልን የምንሰግድበት ሱስ እንዲሆነን በዲናችን ጠንካራ የምንሆንበትን መንገድ እንዲያመቻችልን በዚህ አጋጣሚ እጠይቃለሁ። ኢንሻአላህ ወደፊት ደግሞ ተሰርቶ የምናየው ይሆናል ብዬ አስባለሁ። ኢንሻአላህ ወደፊት መስጂዳችን በአማረ ሁኔታ አቡበከር መስጂድ በጥሩ ሁኔታ ተሰርቶ የምናየው በጣም አስጎምጂ ሌላውን ማራኪ ሳቢና ማራኪ በሚሆን መልኩ እንደሚሰራን ተስፋ እናደርጋለን ኢንሻአላህ። ሌላው አሁንም ቢሆን የሚቀረን እናቶች ቂራት ይቀርናል። ሳልገልጽ የማላልፈው ነገር ኡስታዝ አብዱልአዚዝ ከመጣ ጀምሮ የእናቶች ትምህርት ጁምዓ ተጀምሮ ነበር። ለ2 ለ3 ወር ያህል ጁምዓ ሳናቋርጥ ከ50 60 ከ60 70 ጀማዓችን ተበራክቶ እናቶችም ዳዕዋ እየተደረገልን ቁርአን ሁሉ ቂራት ጀምረን ነበረ። ስለዚህ በዚህ አጋጣሚ ደግሞ ይሄን እንዳይቀር የምፈልገው ነገር የጁምዓ ፕሮግራማችን ቀጥሎ መድረሳችን ተሰርቶ በዛው ኮንቲኒስ እናቶች ቂራት እንድንጀምር ይሄን መልእክት አስተላልፋለሁ። ይሄን ይመስላል የአቡበከር መስጂድ ሁኔታ። የአካባቢው ማህበረሰብ የትምህርቱ ሁኔታ ምን ይመስላል? አመርቂ ነው ወይ? ለኔ አመርቂ አይደለም። ወደ ፊት ስናየው ደግሞ ኢንሻአላህ ተሰርቶ በአማረ ሁኔታ የምንቀጥልበት አጋጣሚ ይፈጠራል ብዬ አስባለሁ። ጀዛኩሙላህ ኸይር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ስሜ ሶፊያ መሐመድ ሰይድ ይባላል። እንኳን አደረሳችሁ፣ እንኳን አደረሰን ለአላህ እላለሁ። በዚህ በመቀጠል ያው እህቶቼ ተናግረውታል ሁሉንም። ተጨማሪ የምለው አሁንም ነገም የምንለው ይሄ ለመስጊዳችን ያለው ልጆቻችን ሀፊዞች ናቸው። አሁን ሂፍዝ ጀምረው መስጊድ ነው የሚያዱት። እዛ ጋር ሲያዱ ምን አይነት ሰው አብሯቸው አለ? ምን ያስፈልጋቸዋል? ኡስታዞች ልጆች በደንብ ነው ወይ የሚያዙት? ሰፋ ብሎ ደግሞ ከዚህ በበለጠ እንዲቀሩ እንዲያውቁ እኛም ሆነ እናቶች በኡስታዞችም በኩል ያለውን ነገር የበለጠ እንደዚሁ እየተገናኘን ሁሌ ለዛሬ ብቻም ሳይሆን ሁሌ እየተገናኘን ኢንሻአላህ ኡስታዝ አብዱልአዚዝም እንደዚህ የጀመረልን ፕሮግራም አለ ሳንናገር ማናልፎ እንዲቀጥልልን ኡስታዞች ይደገፉልን። ኡስታዞች ላይ ብዙ የተለያየ ኡስታዝም ቢኖር ያው ግን ቋሚ እስካሁን በደንብ የለም። ከ3 ወርም 6 ወርም ነው። ግን የበለጠ ደግሞ እንዲሰባሰቡልን የበለጠ ዋጋም እንዲኖራቸው ይሁንልን እላለሁ። እኔ ከዚህ ተርቷ ሰላም አለይኩም። በዚህ አጋጣሚ ራሴን አላስታውቅም። አረቢያ ከእስረኞቹ ከአምባሲ ጋራ ማገለግል ማብደላ ነው። ሁልጊዜም ድምፄ ነበር የምታውቁት። ከአምባሲ ጋራ በመሆን ብዙ እስረኞችን ወደ ሀገር ማስገባንን አገር የገባችሁ በሙሉ እኔ ማገር ይቻላል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንኳን በሰላም አስገባችሁ አላህ ሀገራችሁ አበቃችሁ እላለሁ። አሁንም ከአምባሲ ጋራ ከመንግስት ጋራ እየሰራን ያለ ነው። እስረኛን ወደ ሀገር ከሳውዲ አረቢያ ማምጣት ላይ ስሰራ የነበርኩት አብዱላ በዚህ አጋጣሚ ደግሞ አግኝቼ እንደዚህ ቁርአን መስጊድ የሚገቡ ሀፊዝ እህቶቻችን ጋራ ተደባልቄ ያለው የምታውቁ በወጎ በከይሮ ስራ ላይ ነበረ ስለፋይ ነበረ ሳውዲ አረቢያ። አሁን ደግሞ በመስጊዳችን ላይ መንግስት በሰፊው ያውቃል። ያሉት መንግስታቶች የሳውዲ አረቢያ ላይ ሆኜ የሴቶች ማህበር ላይ 12 ዓመት አገልግያለሁ። ሳገለግል ደግሞ የሴቶች መብት በሳውዲ አረቢያ ላይ በወንዶች የሚበደሉት ማለት ነው። በወንዶች የሚበደሉ፣ በባሎቻቸው የሚበደሉ፣ በወንድሞቻቸው የሚበደሉ እና በተለያየ ደላላ የሚበደሉትን በደንብ አድርጌ ከመንግስት ጋር ሰርቻለሁ። የተሰራላችሁ ሰዎች ታውቃላችሁ፣ የተበደላችሁ ሰዎች ታውቃላችሁ። ሌላው ደግሞ በሀገሩ መንግስት ህጋዊ ሳትሆኑ መጥታችሁ እስር ቤት ላይ ስትሰቃዩ የነበረ ልጆች ሲሞቱባችሁ የነበረ ውሃ እንጂ ወተት አጥተው እስር ቤት ውስጥ ስትሰቃዩ የነበረ አፋዛ አጣችሁ ያንን የሪያድ ማህበረሰብ ወጣቶችን እና እናቶች አባቶች በማስተባበር እስር ቤት ላይ አፋዛ ወተት እና
በተነሱት ሰዎች እና እንደገና ደግሞ ጉዳያችን ታይተው በአስቸኳይ ወደ ሀገር እንድትገቡ ያደረሱት ኡሙ አብደላ ነኝ። ሌላው ደግሞ ያው እዛ ኢቃማ ችግር ኖሮባችሁ፣ ሌላው ደግሞ በጠለብ መታችሁ ብዙ ታማችሁ አብዳችሁ ከተማ ውስጥ ስትኖሩ የነበረው በመሰብሰብ ኮሚኒቲያችን ላይ በመሰብሰብ ከኮሚኒቲ አመራሮች ጋር አማፊ ጋር እና እዚህ ካሉት ባለስልጣናቶች በጋራ ሆነን የታመሙ ያበዱት ለስራ የሄዱት አደጋ ደርሶባቸው የታመሙትን በመሰብሰብ በአንድ ግቢ ውስጥ ያው ከአማፊ ጋር በመሆን አሳክመን አድነን የመጡበትን ገንዘባቸውን እጃቸው ላይ በማስገባት ወደ ሀገር የላኩ ሰው ነኝ። በሴቶች 12 ዓመት በደንብ አድርጌ አገልግያለሁ። ሳገለግልም አብዛኛው ያው ጉዳይ ከባለስልጣን ጋር ስለማይሆን ነው እንጂ ይፋ ወጥቼ ልናገር አልፈልግም። በማለቴ በሌላ ይታላል 12 ዓመት በላይ ያገለገለ እና ኡሙ አብደላ የቷን አስትሉ የነበረው ድምጼ ብቻ ነበር የሚሰሙት እስረኞች ጠቅላላ እኔ ጋር ሲደውሉ የነበረው ኡሙ አብደላ እኔ ነኝ። በዛሬ ቀን እላለሁ በኦሮምኛ አድርላቸዋለሁ። እኔ ያደረኩት ኢማድማቲ አማት ተላ ወደረገ ጅራ ከነረት ሞ ነብይ ተነለ ነው ኡሙ አብደላ የተነነ ሂዳዲ ከነት ቢልገለተ ወርጁ ሲፈራ ደሚስ ወራ ወርዱ ተቆጥቆስ ወንጀል ቀደል ኩንሞ ኢቃማ ተሰራኩን ሲነራጋሄ kun immoo kan qaamaan qabne rakkoo adda addaa maayikaa kan keessatti hawata baay'ee walitti keessatti eeyyannoo natti galchattanii natti daawwattanii maqaan immoo Abdallaa jettanii dhiiraa dubartiidhaa biyya hundarraa natti gootanii immoo Abdallaa jechaan aanaa anis magalee biyya jira amma immoo masjiida waliin hojjechuudha diwaanii billaahi ta'ala hojjetee ambaasii sanirratti kan isin gargaaru yaa'u isaan malee ta'u baalasilxaanii furuudha. Sanintaan isaa waliin dalagaa ba'ee damoozanii jedhan faalatee jedha. Sa'aa 24 osoo rabna silkii sin jalaa kaasuun halkanii guyyaa rabbii jecha sin jalaa kaasaa bahee alhamdulillah. Ammallee immoo masjiida kanarratti seerii dalaga jedhee asitti argaa jira. Bagaan nagaan karaa biyyaan kan galtanillee sababa karaa biyyaa sinis ta'e kabiraa sinillee akka galtan biyyatti sin goonee beeksisa keessatti argamtu hundi keessanuu bagara binagaan beeksisa keessanii sun galtee galtanii warra karaa biraa warra deemee jira rabbii jannata furduu sin haa uffatu warra keessatti sabrii haa godhu warra ammas achi tafellee hin dhiifne itti dalagaa jirra waliin jirra mallee isanis rabbii nagaa haa galchu jedha. Dallan riyaad irratti dalagaa isin sagalee malee hin beekne ana isin jedha. Assalaamu alaikum warahmatullahi. Assalamu alaikum warahmatullahi wabarakatuh. Maqaan koo Fatiyaa Muhammad jedhama. Sulultaa Kaajimaa safara diyaaspooraa irraan dhufe. Ani jalqaba irratti kan jechuu barbaadu Hamiltaniini baga nagaan dhuftanii baay'ee isin kabajna baay'ee isin jaallanna Hamiltan TV. Sababa keessanitti miidiyaan kun dhufee sababa masgiida kana ilaaluu dhuftanitti baay'ee isin gammanneerra baay'ee galatooma. Miidiyaan waan xiqqoo miti. Miidiyaan humna guddaa qaba. Miidiyaa kana irratti ba'uun waan xiqqaa miti. Miidiyaa kun dhufee nu ilaaluu isaatti baay'ee gammanneerra. Masgiida keenya ilaaluu keessanittis gammanneerra. Alhamdulillah. An dhufee as ga'uun koo amma reefuun dhufeen Wallaggaa lixaa Gimbiirraan dhufee ji'a 3 koodha reefuu eeggan safara kana dhufee. Garuu asitti dhiyaachuun koo kuni sababa wal jaallachuu sababa walii galuu safara kanaarraanidha. Ji'a 3tti amma kanatti wal baree as dhufuun koo kuni alhamdulillah rabbil alamin biyya haaraa namatti hin ta'u gaafas dhufanii musliimni jira maashaallah namni nama gaafata. Alhamdulillah baay'een isin galateeffadha Umu Abdallaatiin jedha. Nama wajjin kan wal barsiisan iddoo hundumaa na fuudhanii kan deeman Umu Abdallaadha. Baay'ee isin jaalladha baay'ee galatoomaa isin jedha. Kanarraan kan darbe masgiidi keenya alhamdulillah rabbil alamin ummata baay'eetitti salaata ummata baay'eetu dhufa garuu miidiyaa carraa miidiyaan arganne
carraa miidiyaa sababan arganneetu masgiidii amma kanarra jira sadarkaa kanarra jira sadarkaa hibzii irra jira sadarkaa ijoollee quraana qaraasisuu irra jira garuu masgiidii keenya baay'ee lafa guddaa qabna alhamdulillah lafa guddaa qabannee jirra miidiyaan kun egaa uummataa wajjin hojjetee inshaallah biiznillah waggaa irratti sadarkaa xinnoo masheellee ol kaanee ilaallennee yaanna miidiyaan humna guddaa gatii qabuu fi biyya alaa warri jirtanii biyya keessa warri jirtanii ahlal khayrooti hundumtu biyya irra kan jirtanii masgiida keenya kana nu ijaaraa ijoollee kana nu jajjabeessa hafiizal quraanota baay'ee qabna sheekolii baay'ee qabna kuna dubartooti amma kanallee akka kanatti qopheessanii alhamdulillah rabbil alamin kana bukkee dhaabbachuu waan qalbii mini waan yaraadha alhamdulillah masgiida keenya kana nu ijaaraa inshaallah jannatatti rabbi sinittaa ijaaruun siniin jedha warri nu gargaartan hundumtuu warri cina keenya dhaabbattan hundumtuu galatooma warri biyya alaa jirtanii ahlal khayrooti biyya keessa jirtanii warri abbaa qabeenyaa kan taatanii Hamilton TV'n kun nu gargaaree miidiyaatti gatii nu dhiyeessee fi inni jazaasaa rabba kaffaluu fi isin immoo hamma dandeessan nu gargaaraa miidiyaa kana nu guddisaa masgiida keenya kana nu gargaaraati nu bira dhaabbadhaa nu ijaaraa siniin jenna. Wassalaamu alaikum warahmatullahi wabarakatuh. በሳዑዲ አረቢያ ላይ 24 ሰዓት ያው ያለምንም ቴሌፎን ይቀበላለሁ። ቤት ውስጥ ነው የቤት መቤት ነኝ የልጆች እናት ነኝ። በዛ ይሄንን ስልክ ሌላ ነገር ከሚጫወትበት ሰግዳለሁ እቀራለሁ አልহামዱሊላህ ባለች ጊዜ ሊካድምበት ወገኖቼ እህቶቼ ልጆች ናቸው እዚህ ሀገር ላይ ያሉት የወንድሞቼ ልጆች ናቸው እዚህ ሀገር ላይ ያሉት እላለሁ በሳዑዲ አረቢያ አስተናግዳለሁ። በመሐከል መንገድ ላይ የሚገጩ አሉ ካምባሲ 24 ሰዓት ስራ ላይ ነው ያሉት። እኔ ያው ቤት ውስጥ ሆኜ ቀጥታ ለባለስልጣናቶች በውስጥ በማስተላልፈው መንገድ ላይ ሬሳ ይነሳል። ሆስፒታሎች ላይ እንደገና ደግሞ እቃማ የላቸውም ሞተው መቅበሪያ ያጡ ሰዎች መቀበር ያልቻሉ ሰዎች እናት ከዚህ ታነባለች ሰርታልኝ ነው የምትመጣ ብላ ነው የምትጠብቀው። ልጇ ግን እዛ ወልዳ በወላዳ ላይ እዛ ልጇቸው አሉ እሷ ሞታለች አትቀበርም ማለት ነው። ይሄንን በወንድሞቻችን በእህቶቻችን ልጆች እዛ ባሉት ማሻአላ በጣም ነው በዚህ አጋጣሚ ማመሰግናቸው። ከኔ ጋራ በሳዑዲ አረቢያ ኮሚኒቲ አማካኝነት ግሩፕ ከፍተን ህዝባችንን ስናስተናግድ የነበረው በሙሉ በዚህ አጋጣሚ በጣም ነው ማመሰግነው። ብዙ ስራ ነው የሰራችሁት። ለምን እቃማችን እኛ የወደቀብን ሰዎች አንንቀሳቀስም። እቃማ ባለው ሰዎች የእህቶቻችን ልጆች ከእስር ቤት ከሬሳ ክፍል ወደ ቀብር መስጊድ ላይ ታጥቦ ጀናዛቸው ተዘጋጅቶ እንዲቀበሩ ስናደርግ ከርመናል። ብዙ እቃማቸው ሳይወድቅ ሁሉም እቃማው ሳይወድቅ ኸይር ስራ ላይ ይሮጣል። ሌላው ደግሞ ባሎቻቸው ታስሮ ልጆቻቸው ጋራ ቤት ኪራይ ማብራት ጠፍቶባቸው ሙቀት ነው እንግዲህ ምትበላ የላትም ምትጠጣ የላትም። ይሄንኑ ወንዶች እቃማቸው የምንሰራውን አስተባብረን የቤት ኪራይ ከፍለን ማብራት አብርተንላቸው በልቶ እንዲጠጡ እንዲኖሩ እያደረግን ይኖረናል። በሪያድ ማህበረሰብ ግሩፕ በመክፈት በአምባሲ ግሩፑ ደግሞ የተከፈተው ንጹህ ከፖለቲካ ከምን ነፃ የሆነ ነው። በአምባሲ ነው የተከፈተው። ምን ነው ወገኖቻችንን እንድንረዳበት ወገኖቻችንን ወደ ሀገር የምናስገባበት ብዙ ልጆችም ቀብረናል። ለእናቶቻችን እዚህ መቅበሪያ ያጡ ዘመድ ሆነንም ቀብረናል። የተቸገሩትንም ረድተናል። ሌላው ደግሞ በስር ላይ የሚሰቃዩትን ወደ ሀገር ቤት አስገብተናል። ብቻዬን አይደለም እና ብዙ ወጣቶች ሴቶች አሉ የሚረዱት ማለት ነው። እና በዚህ አጋጣሚ ላይ ብዙ ደግሞ መንገድ ጠፍቷቸው የሚጠለፉ የሚወስዱ አሉ። ለዛ ስልባል ግሩፑንም ከፍተናል። ለምን ወዲያውኑ የጠፉበትን መልእክት ሲያስተላልፉ ያለበትን እንደርስላቸዋለን ማለት ነው። የሪያድ ማህበረሰብ ግሩፕ አብረን ከፍተን ስንሰራ የነበረው በኮሚኒቲ አማካኝነት በአምባሲ አማካኝነት በዚህ አጋጣሚ አመሰግናለሁ። ሌላው በዛ ውስጥ ከገረመኝና ከሚያስቀኝ ሰዎች ሁሉ ነገር ወደኔ ስለምደወል አንዷ ምን ብላ ብደውልልኝ ነው ወንድሜ ተጠለፈ። ምንድነው እገታ የሚያግቱት ነገር አለ። ይሄ በገንዘብ
እኔ ደግሞ ወንድ ሲጠለፍ አላየውም። በጋብቻ መልክ ነው ተጠለፈን የማውቀው። ሌላው እገታ ይባላል። እገታ ሲባል አገቱ ያው ለገንዘብ ተብሎ እሱን እናውቃለን። እሱንም በየመን አካባቢ ላይ ህጻናቶች ምናምኖችን ሲያግቱ ተባብረን ያስወጣናል። አንዷ ምን ብላ ብትደውልልኝ ወንድሜን እኮ አንዱ ጠለፈው አለችኝ። ምን እንዴት አድርጎ ነው የሚጠልፈው? አገቱት? አላገቱትም፣ ጠለፈው። እኔ እንግዲህ በዚያ ጋር የማውቀው ሴት ልጅ ናት የምትጠለፈው እና ወንድምሽ ሴት ናት የጠለፈችው? አዎ ሴትም ወንድም ሆኖ በጋራ ጠለፉት አለ። በጣም ስቅር ላዝንላት አልቻልኩም። ከዛ ለምንድን ነው ብዬ ጉዳዩ ላይ ስደርስ ለምንድን ነው ስል ልጁ እቁብ የወሰደበት ቀን ነው። ስራ የላቸውም ነበረ። ስራ የላቸውም፣ ተሰብስበው የሚቀመጡት። የእሱ ተረኛ እቁብ መቀበሉን ያውቃል። እሷ ስራ ላይ ነው ያለችው። አሁን ባሌን ጠለፉ ስትል ለምንድን ነው የተጠለፈው? ያኔ ገንዘብ እጁ ላይ ስላለ ገንዘቡን ለመውሰድ ሲባል ጠላፊዋ ማናት? ሴቶች፣ ስራ ያጡ ሴቶች ወንዱን ጠለፉ ማለት ነው። ይሄ ነገር በጣም አስቆኛል ማለት ነው። ያው በዚህ ላይም ይሄ ያው ከተቸገሩ እንደ ሌሎቹ ሰዎች ተቸግረናል እርዱን ማለት አለባቸው እንጂ ያ ሰው እቁብ ስጥል የነበረው ለሀገሩ ላይ ለሆነ ነገር ላይ ሊያደርግ ነው እንጂ ይህንንም ደግሞ ሸሪዓችን አይፈቅድም። በማሳቅም ብንናገር አይፈቅድም። ሴት ወንድን አበደን መጥለፍ የለባትም እና ሴቶች ተጠንቀቁ ነው የምለው ከወንዶች ዛሬ ደግሞ ማሻአላ ባሎቻችንን ስናከብር ነው የዋልነው። ማሻአላ ከዚህ ስንወጣ ባሎቻችን አበባ ይዘው እንደሚጠብቁን ተስፋ እናረጋለን ማለት ነው። ስናደቅ ነው በሱ ነው ጀነት የምንገባው ስንል ነው የዋልነው እና ከዚህ ስንወጣ መቼም ብዙ ልዩ ነገሮች ስጦታዎች ይመጣልናል ብዬ ጠብቃለሁ። እንደዛ አይነትም ስላስለመዱን ማለት ነው። ማኒሳ በገነጋን ዱፍተን السلام عليكم ورحمة الله وبركاته. ما شاء الله تبارك الله وانقاري جرتني رب سن الراقبل تيسن جتني رب سن حاقوت قل ما إذن هنده ورا على سنة الجمعة ربي ولنواقب ورا على سنة الجمعة رجال ربي ولنواقب يا رب يا الله يا رب خدون قرف درا ديبسي خياتنو تهي يا رب يا الله duraan dursee har'aan tana magaalaa Finfinnee magaalaa Sulultaa naannoo Kaajimaa jirra. Ani rabbumaan na fidee rabbi isin haa milkeessu. Masgiida keessan kana fooqii rabbi isin haa ijaaru. Ka fooqii ijaaru rabbi isin haa godhu. Jazaakallaa khayran warra hamiltantiif isin dhufeemi rabbi irraa isin haa gammachiisu. Isin warra gartee isaan gammachiisu rabbi isin haa godhu. Yaa Rabbi yaa Allah. هنده إنياه يا ربنا حامل كيسو يا أبو أنمان تنا ما قمديتي وأنا نجيب ولا عليه أبو رب سنا قمتيس سلام رب سنا هاتو ورب رنو تجنو صافي سقطان رب سنا قدو يا رب يا الله سبب ربي أسنا في ده خنا رتين أستت أرقمي جرا يا رب ور خير وأركتنا هاقول كل ما أيتين يقول قدس ربنا هاترسيس تجاو كاس ربنا هاقدس تك أقدر خنينو هاترسيس يا رب يا الله بقى ربي رمضان دبرين نوجيه ربنا الرهاق إبلو خلف لنا كانوا تحافظوا إذا عرفا اسم كوب أيتني كنا بكر رب سنة فاجو يا رب يا الله يا ود بچول له وانسنو أنت را ربي أتطلعو تدبنا ثنا وقتنا هاجرو وعلى ذلك بيك سبحان ربك رب العزة أما يصفون والسلام على المرسلين لله رب العالمين يا عزيز يا كريم اللهم صل على محمد وعلى آل محمد كما صليت على آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على آل إبراهيم إنك حميد مجيد السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين بسم الله الصلاة والسلام على رسول الله صلى الله عليه وسلم قويا هرأة عرفا إلى الأداء لأنك رب نوغهي الحمد لله رب العالمين كدفون اللي رب نوهاقه مركينا رب أرميد إيرينا نوها كنو
guyyaa har'aa wanni galateeffannu haadha mana kanaatis akkanatti babbareechitee hollaan keenya warra masgiida kana deddeebi'an milikinni isaanii kana har'a nu waliin ta'anii Iidal Arafaa kana nu waliin iida dhiyeessaa jiru. Kanarratti imaama keenya masgiidallee isaanillee galateeffannaa. Hamalti TV illee baay'ee isin galateeffannaa. Bakka jirrutti nu barbaaddanii dhuftanii akkanatti Iida Arafaa nu waliin bareechitanii nu waliin dabarsitan. Nullee yaada masgiida kana dabarsinu miidiyaatti du'aayii godhannu du'aayii keenya rabbi har'a mustajaaba nu haa godhu. Yaada masgiida kanaa qabna. Masgiidni kun akka guddatu qabna. Qorqoorroorraa dhagaatti akka jijjiiramu qabna. Waa rakkoo baay'ee qaba. Rakkinni isaa rakkina saantimiiti. Kanaafuu kana wajjin warri harka qabeenya qabdan masgiida kana nu laalaa jecha guyyaa har'aa kana hoggaa dhufu immoo kana caale masgiidni kun jijjiirame hoggaa keessatti jijjiirame amma qorqoorroo guddaatti kan dabre kanuma ijoolleen illee xiqqoorraa 40 irraa 150 geessee jirti. Ka dhufuun kana caalaa rabbi nu haa godhu inshaallah biiznillah. Imaama keenyas nu rabbi haa tursiisu. Amaltii TV kanas rabbi nu haa guddisu. Bakka deeman hundatti Amaltii TV jedhamee akka yaamamu raftiin akka ittiin kennamne rabbi haa godhu. Isinillee ijoollee guddadhaa barakadhaa bakka yaaddan gahaa galatooma isiniin jenna. Hoggaa har'aatiin gammachuudhaan gammachuu madrasaan kun jijjiirame rabbi walitti akkanumatti nu guyyaa saniin nu haa ga'u isiniin jedha. በአማርኛም ደግሞ ሰላም አለይኩም ወራህመቱላሂ ወበረካቱ እህቶቻችን የአክራ እህቶቻችን እዚህ ጋር የተሰባሰብነው ወረ ብዬ አላለ ረቢ ነጋሃን አካን ኩኖ ዱፌ ብዬ ክየ ከሰት አኒ አስዱፈ ጀዴ ያኔ ቶሬ ረቢ ካራና በነሜ አካስ ዱፌት ሲንሌ ካራን ሲንጀላ በነሜ ረቢ አሲን ኢሲን ሃጋሁ ቤተሰብ ከሰኒን ኢሲን ሃጋሁ ብዬ ቅዴሰ ብዬ ከሰኒ አርጋዳ ብዬ ከነ ከሰቶ ጀኔ ቡሉት ረጅራ ስቃይ ብዬ ነማ አገሬ ጅራ بيجي مكان كيستي ربي سعودين وهاقول إن شاء الله بإذن الله ربي نجاني سناقل شجدا كم برا بليوانتين آخرات نندو بسافانا مارتيني نقام بسلام بلزي لإيد العرفة أبقان بازاريو بتأم أبرن تدستنال إمامو تشاتشنم إمامو تشنم الله يقويلن إهنن بساتشو سببنو عملت تيفين للناجين يشانو عملت تيفين من نام سجنالن يبرتولن يدقولن እናንተም አላህ ያቆይልን በመጪው አመት በሰላም በደስታ በፍቅር መስጊዳችን ተቀይሮ ፋላይከሮች እዚህ ግቢ ሞልቶ ተጣቦ እንድናገኛቸው እንመኛለን። በሰላም አገናኘን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ረዴቤ ዒድ ሙባረክ የቹ በርዋዴኒ ቦሎተንኮ ሃዶሊ ሃደኮ አባኮ ወለጋሊ ጣጊም ቢተርገምተኒ ቤተሰብ አባ መናኮ እንደከሰኔኒ ijoollee gimbii hundumaatiini baga rabbiin Iidal Arafaa kanaan isin gaheen jechuu barbaada. Kan bara hegee rabbiin haa godhu inshaallah. Kanuma dhadhaamsi koo. Assalaamu alaykum warahmatullahi wabarakatuh. Ummatni Islaamaa hundinuu Iid Mubaarak warra baranaa kabareetu rabbiin haa godhu. Aadaa abbaa kiyyaalan gafee Islaamni hundinuu Iid Mubaarak. مسجد كان فوقت ربي سني هاججيرو إن شاء الله تعالى رحمن إبدو ربي كسن جدا ربي سني هاته أنا اللي ربي أسنا في دير أنتنا من أني ساعتين رفيرة أبد ulama ta'e xiqqoo guddoo Iid Mubaarak Iid Mubaarak. Maqaan koo Samiraa Rashaadiin jedhama. Godina Jimmaa naannaatti dhaladhe amma immoo naannoo ani jiru naannoo godina addaa Sulultaatti argama. Naannoo masjida Abubakriitti argama. Iid Mubaarak kan bara kanaa kan bara hedduu rabbi nuuf haa taasisu. Obboleewwan keenya biyya alaa jiranii fi warra biyya keessaa jiran haadha kan koo abbaa kan koo ganda Somoddoo keessatti argamuuf hundaaniyyuu baga waggaa geessanii kan bara kanaa kan bara hedduu isiniin jenna. Warra mana kanaallee kan bara hedduutiin rabbi isiniif haa ga'u. Akkanatti qophii addaa kana nu qopheessitanii nu keessummeessuu keessaniif guddaa isin galateeffannaa. Jazaakallahu khairan isiniin jenna. Assalaamu alaykum warahmatullahi wabarakatuh. አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ቤተሰቦቼ ሁላችሁም እንኳን አደረሳችሁ ላለው ለጎረቤቶቼ ለሙስሊም እህቶቼ እንዳላችሁ እንኳን አደረሳችሁ። በቃ አለቀ።